እግዚአብሔር ያጽናችሁ። ሌላ ምን ይባላል? መላው ሊቨርፑል ደጋፊው እግዚአብሔር ያጽናችሁ ይባላል። ሌላ ምን ይባላል? እንደ ሀገር ነው የመጣብን፣ እንደ ሀገር ነው። ኧረ ጨዋታ ኢሳቅ ደርቢ አባቴ ሁሌም ነው የሚያስደስትህ ነው የምልህ። ማንም ያሸንፍ ማንማ መድፈኛው ጃምፕ ሁሌ 40 ያጫውት እንደውም ካሁን በኋላ ገባ። ሁሌ 40 እኛ እንጫወታለን። 3 ነጥባችንን ከ3 ጎል ጋር ከክሊን ሺት ጋር አፈፍ አድርገን ሌላው ላይ መደበር ነው በቃ ስራችን የሚሆነው። እንዴት አባቱ እንደሚያዝናናው ዛሬ የተማርነው ምንድነው መሰላችሁ? ሲቲ ከሊቨርፑል እንደሚሻል፣ ሊቨርፑል ደግሞ ከማን ዩናይትድ እንደሚሻል። ነገር ሁሉም ከማን ዩናይትድ ይሻላል። ሁሉም አሳስ ሁል ሲቲ ይሻላል። ገባ አይደለ? ሊቨርፑሎች ግን ማን ነው 6 ቁጥር ያስፈልጋቸዋል፣ ግን እንደ ማን ዩናይትድ አይደለም ብዬ ነበረ። ዛሬ እንዳየሁት ከሆነ ግን 6 ቁጥር ካላገኛችሁ ቻምፒየንስ ሊግ ከብደሃል ነው የምልህ። ምክንያቱም አንተ ኳስ ይዘህ አሪፍ ብትጫወት ምናምን ብትሞክር ምናምን ልክ ከዛ ሲነሱ ቀጥታ ቫንዳይክ እና ጀርሚ ጃኬትን ነው ገባ አይደለ? ዛሬ ኒውካስትል ክሊኒካል ቢሆን ኢላንጋ የሚባል ዶማራስ ማግባቱ እንዳታይ አግብቶም ስንትና ስንት ኳስ ሲያበላሽ ስለነበረ ነው እንጂ አባቴ ከዛ ላይ ባለቀ ሰዓት ፔናልቲ ያገኙ ሶቦዝ ላይ ቅርቅር። ለነገሩ ይሄ ፎቶ ሶቦዝ ላይ አይደለም መሆን ያለበት፣ ጋክፖ ነው መሆን ያለበት። የባለፈው ፕሪሲዝን ጨዋታ ላይ ታላ ጋክፖ ግን እንዳይሸጥ ማን ያታኪንግ ላይ ጋክፖ እንዳይሸጥ ቦል ስትራይኪንግ እኮ ማንንም አያማውም አባቴ፣ ማንንም አያማውም እኮ 1v1 ምናምን አልፍም እንጂ ቦል ስትራይኪንግ ላይ ልምጥጥ ነው ያደረገው። ገባ አይደለ? እኔ ምን እንደምላችሁ ልንገራችሁ። አራውሆን ሴንተር ባክ አድርጉት፣ ጀርሚ ጃኬት ራይት ባክ አድርጉት፣ ወይ ደግሞ አራውሆን ራይት ባክ አድርጋችሁ ጀርሚ ጃኬት እዛው ሴንተር ባክ ይቀጥልና ፍሪምፖንግን ወደፊት አምጡት። ምክንያቱም ኢራዮላ ማን ነው የሆነ 1v1 ኢሊት ዊንገር ምናምን ነገር ደስ የሚያጣጥፍና አይደለም የሚፈልገው። በቃ እንደ ጋክፖ ኳስ ምታ፣ እንደ ፍሪምፖንግ ለኢሳቅ ክሮስ አድርግለት። ይሄ በቂ ነው ነው የምልህ። በቃ ይሄን ያስተካክል። 6 ቁጥር ብቻ የሚወጣው ወጪ ወጥቶ 6 ቁጥር ይምጣለት። ዋና ችግሩ ይሄ 6 ቁጥር ነው። ገባህ? አንተ ማግባት ብትችልም ሁሌ የሚገባብህ ከሆነ የትም አትደርስም። ተረዳኝ አይደል? እኔ እኮ በጣም እርክትም ያደረገኝ ነገር ማን ነው ሊቨርፑል ነጥብ ሲጥል ኢሚዲየትሊ ጭንቅላቴ ላይ የሚመጡት ማን ነው? እነዚህ አሽቃባጭ የሆኑ ሸዋዬ የሆኑ ሰዎች ናቸው። ገባህ? እኔ እኮ 10 ስል ማን ነው 10 ጽድት ያለ ሰው ስላለ ነው። 10 ጽድት በቃል አቃቸዋል። አክቹሊ አንደኛውን ቀን ሰው 9 ጽድት ያለ ሰው ስላለ ነው ለዘጠኙ ምናምን ብዬ ነው እንጂ ማን ነው በጣም ብዙ እኮ ሸዋዬ ነው። ሸዋዬ ኮሜንት ላይ ዝበል ኮሜንት ላይ እንዳለ እየመጣ ምናምን ነገር ዋንጫውን እኛ ነው የምንበላው ምናምን ዱቄት ሊቨርፑላቸው ወጥቷል። ኧረ ወይኔ ከዛሬ ጨዋታ ትልቅ ትምህርት የተማርነው አይዛክ ኳስ ያቁም እንዴ! ምን አንተ ኳስ ሲይዝ ራሱ ደጋፊ ልጅ እንደሚጮህበት አይታችሁታል። ነገሩ የሰራው ስራ ነው እንደዛ የሚያስብለው። አንተ እግዚአብሔር ልጁ ፍላጎት የለው ምናምን ያቁም በቃ እንዴ! እንደዚህ ነው እንደሚጮህ አይዛክ ከአመት አመት ብሏል። ነገሩ ከአመት አትሻሻልም እንዴ? ለምን ቢጠቅማችሁ አልቻለም? ሜኪቲ ጌም ቢኖር ይግደለኝ ትላለህ እሱ በስራት ነው። አታኪንግ ላይ በጣም በቃ ሊቬ ይቀረዋል። በስማ ዊንገር ያስፈልጋል። በቃ ሶስቱም ቦታ አጥቂ፣ ራይት ዊንግ፣ ሌፍት ዊንግ ግዴታ ነው ሊቬ። ለነገሩ ዊንገር እንኳን ኢራውላ ልናስፈርም ነው ብሏል። አሁን ሰርፕራይዝ ይኖራል ብሏል። በእርግጠኝነት የዝውውር መስኮቱ ሳይዘጋ እንደምታስፈሩ የተረጋገጠ ነገር ነው። ኒውካስትሎች ግን አተረ በአዲስ ማናጀር እንደዚህ ይጮታሉ እንዴ? ነገሩ አራው ከገባ በኋላ አይታችሁታል። ሊቨርፑልን የ5 ቁጥር ተከላካዩ ነበረ እንትን ሲላዮች የነበረው ከዛ በኋላ ተሻሽሏል። በቃ መጥፎ አይደለም፣ ከመሸነፍ ይሻላል ሊቬ። ምን ጉድ ነው? ምን ጋ ያመኑት ሲከዳ ላይ ሊውቶን የእናትን ካንተ ልጅ አይጠበቅም። ኦሲስታይ ቋጠሮኝ ታበላሻለህ። አይገርመኝም፣ አይደንቅም። ሌላ ቢያደርገው አንተ እኮ እንዲጠጠር ይህን ነገር እኮ የኔ ነህ እኮ አንተ። የጊዜ ጉዳይ እኮ ነው። ኒውካስትል ቤት እኮ እንደዚህ ታረግ እኔ ጋር ተደረገ ነው የተሰማኝ። በቃ በጣም ነው የከፋኝ። ከአንተ ይህን አልጠብቅም እኔ አሮጊቷን ማበልቅበት በጣም ከባድ እድል ነው ያመለጠኝ። ኖ ሊውሶን ኖ what the fuck is this? ምን አይነት ፋይት ነበር የተመለከትነው ጋይስ? ከመጀመሪያ ሳምንት የፕሪሚየር ሊግ ጨዋታዎች መካከል ምርጡ ይሄ ይመስለኛል። አንዶኒ ኢራዮላን የያዘው ሊቨርፑል ከአዲሱ ጄሰርን ከያዘው ኒውካስትል ዩናይትድ ጋር ሴንት ጄምስ ፓርክ ላይ ያደረጉት የመጀመሪያ ሳምንት ጨዋታ 2-2 በሆነ ውጤት ተጠናቋል። የሚገርም ፋይት ነበረው። ያው ኒውካስትልን ሴንት ጄምስ ፓርክ ላይ ሄደ መግጠም ፊዚካል ባትሉ ከፍ ሊልብ እንደሚችል መገመት በጣም ቀላል ነው። ከደጋፊ አትሞስፌር ጋር ተደምሮ በጣም ፈታኝ ጨዋታ ነው የሚያደርጉበት ፍልሚያን ማለት ነው። በዚህ ጨዋታ ላይ ኒውካስትሎች አስቀድሞ በኤላንጋ አማካኝነት 5ኛው ደቂቃ ላይ የሚገርም ካውንተር ሄደው ጎል አስቆጥሮ ቀዳሚ መሆን ችሎ
ችሎ ነበር። ከዛ በኋላ ሊቨርፑሎች 55ኛው ደቂቃ ላይ በኮዲ ጋክፖ አማካኝነት የሚገርም ጎል ከቦክስ ውጭ አስቆጥረው አቻ ማድረግ ችሎ ነበር። ነገር ግን በድጋሚ ኒውካስትሎች ወደ ጨዋታው ተመልሰው በዊሎክ አማካኝነት ተቀይሮ ገብቶ 78ኛው ደቂቃ ላይ ጎል አስቆጥረው 2-1 መሪ መሆን ችሎ ነበር። ጨዋታውን በዛው ሊጠናቀቅ ይመስል ነበር። ነገር ግን ሊቨርፑሎች እንግዲህ በመጨረሻ ደቂቃ 98ኛው ደቂቃ ላይ ፔናልቲ አግኝተው ሶቦዝ ላይ ወደ ጎልነት በመቀየር ጨዋታው 2-2 ተጠናቆ ነጥብ ተጋርቶ ሁለቱ ቡድኖች ተለያይተዋል። ያው በጨዋታው ላይ ኒውካስትሎች ከኳስ ውጭ ነው ብዙ ጊዜያቸውን ሲያሳልፉ የነበረው። ኳሱን ለሊቨርፑል ለቀው እየተከላከሉ በካውንተር አታክ ነበር ሲያጠቁ የነበረው። ሁለቱም ጎሎቹ በካውንተር አታክ ነበር የተቆጠሩት። ሊቨርፑሎች ደግሞ የጎል ድል ለመፍጠር የኒውካስትልን ጥቅጥቅ ብለው የቆሙበትን ባክላይን ሰብሮ ለመግባት በጣም ተቸግረው ተመልክተናቸው ነበረ። ኤኒዌይ እንደ መጀመሪያ ጨዋታ ለአንድሮኒ ኢራዮላ መጥፎ አይደለም፣ ግን ቡድኑ ከዚህ በኋላ በደንብ ማቀናጀትና በጥሩ አቋም ተመልሶ መምጣት ይጠበቅባቸዋል ባይነኝ። አለዛ በፕሪሚየር ሊግ ውስጥ ዋንጫ ፉክክር ውስጥ መቆየት የሚችል አይመስለኝም በዚህ ፐርፎርማንስ። እንደ መጀመሪያ ጨዋታ ግን መጥፎ የሚባል ነው ብዬ አላስብም። ለኒውካስትልም በጣም ጥሩ ፐርፎርማንስ ነበራቸው በጨዋታ ላይ ይዘው ከገቡት ሀሳብ አንጻር ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫናት ነው። እኔ ያልገባኝ ሶቦዝ ላይ ለምንድነው ለኢሳቅ ፔናልቲውን ያልሰጠው? አውቃለሁ አይታችሁት ከሆነ ማለት ነው ኢሳቅን እንዳለ የኒውካስትል ደጋፊዎች ኳስ በያዘ ቁጥር እያፏጩበት ነበር። የሆነ በቃ እያንዳንዱን የኢሳቅ ስህተት ኢንጆይ ያደረጉት ነበረ። ኢማጂን 95ኛ ደቂቃ ላይ ፔናልቲ አግኝታችሁ እኔ ብሆን ልሳተው ችግር የለም ስጠኝ ብዬ እኔው ራሴ መትቼ ነበር መላቸው ፋኖቹን። እኔ ሊቨርፑል 2-2 ተጠናቋል ከኒውካስትል ጋር። አሪፍ ቡድን ነው መጥፎ ቡድን ነው የሚባል አይደለም። ለዋንጫ መፎካከር ይችላሉ። ገና ነው። አዲስ የፈረመላቸው በሳላ በኩል ቪክተር ሙኒዮዝ የሚባለው ልጅ ፔናልቲ አስገኝተው ነው ጨዋታውን በሙሉ ቶፕ ፐርፎርም ያደረገው። ሉዊስ ሆል ደግሞ እሱ ነው ፔናልቲውን ያዘነውና እያዘነው ወጣ። አይ እግር ኳስ ታሳዝናለች። ለማንኛውም ግን ይሄ የሊግ ፉክክር የሲቲና የአርሰናል ነው የሚሆነው። እንዳለ ነጥብ ጥለዋል። ባይዚ ባለፈው ቶፕ 4 የጨረሱት እንዳለ ሲቲና አርሰናል ብቻ ነው ያሸነፉት። የመጀመሪያውን ጌም እንዳለ ተሸንፈዋል። ሊቨርፑል እንደውም አቻውጥ። እኔ ከሊቨርፑል ጋር ችግር እንደሌለብኝ ዓለም ያወቀው ፀሐይ የሞቀው ነገር ነው። ለምንድን ነው የምታበሳጩኝ? እኔ ሐሳብ በቃ እንደዚህ ሙቀት በሙቀት የምታረጉኝ ለምንድን ነው? ለሁለተኛ ጊዜ ለምንድን ነው ቪዲዮ የምታሰሩኝ? ለምንድን ነው በላይት ፊት የምታስደበድቡት? እንዴ 2-1 በክብር ተሸንፋችኋል ነበር እንዴ? በቃ ተሸነፈ እኮ ሊቨርፑል ብዬ ቪዲዮ ሰራሁኝ አይደል? ድጋሚ እንዴት ነው ፔናልቲ 2-1 የምትወጣው? ጫውታውን አቻ የምትወጣ ከሆነ የምታሸንፍም ከሆነ በጊዜ አታሸንፍም። ህገ ወጥ የሆነ ክለብ ነው፣ ባለጌ የሆነ ክለብ ነው። በቃ ጫውታን በስርዓት አሸንፍም ወይ በስርዓት አቻውጣም። የሆነ በቃ ሽርፍራፊ ሰከንዶች ምናምን ጠብቁ። የሆነ ተአምር ማሳየት ነው የሚፈልገው። ማንዬ እኔ ተቃጠልኩኝ። እኔ 3ኛ ቪዲዮ ልቅረጻ እንዴ ምን አይነት መከራ ውስጥ ነው የገቡት? ለማንኛውም እንኳን ደስ አላችሁ። ከመሸነፋቸው ጥሩ ነው ሊቨርፑላውያን። በጣም ይሄ ኒውካስትል በጣም ከባድ ነበር፣ በጣም ማለት ነው። እንደው 3-4 ገብቶባችሁ ተሸንፋችሁ ልትወጡት የሚገባው አይነት ጨዋታ ነበር። ቡድናችሁ ላይ እጅግ በጣም ብዙ መስተካከል ያለበት ነገሮች አሉ። እሱን ዲቴል እናወራለን። ግን ቡድናችሁ አቃጥሎኛል በዛሬ ጨዋታ። ይሄንን ልብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉና አዳርሱልኝ ለሚመለከቱ አካል ማለት ነው። ማን በስርዓቱ አሸንፍም ወላቻ ይወጣ ነውራሚ ሆነ ቡድን ለእግር ኳስ 90 ደቂቃ ማጫወት አንሶ ነው 5 ደቂቃ ተጨማሪ የሚሰጠው። ቤቲ መድኃኒዓለም አተረፈሽ፣ መድኃኒዓለም ትረፊ ሲልሽ ተርፈሻል። እኔ ቆይ እንደዚህ አይነት እድል ማያጋጥመኝ እኔ እድሌን ቁማራ ሲጄ ተበልቼበታለሁ ነው ምንድነው ነገሩ? ምንም ሊገባኝ አልቻለም። እኔ በፈጣሪ ስም እንግዲህ እኔ ነኝ የቀረሁት። ዛሬ ሁሉም አምልጧል። ሁሉም ሊቬም አመለጠ፣ ፈላውም እንደሆነ አምልጠዋል ሁለቱም ዛሬ። እኔ ነኝ የቀረሁት። ኧረ ምን አባቱ መሮጥ ነው። ማን ነው መሮጥ ነው አልኩኝ፣ መቅጠም ነው። እኔ ቀልድ ምናምን ትቻለሁ፣ የጂኒ ጃንካ ምናምን ትቻለሁ። ሁሉም እኔን ነው የሚያፈጣው። እኔን ነው የሚያየው። መቅጠም ነው። ያው ምን ይመጣል ገባ? ምንም የመቼስ ጨዋታው ይሰረዛ እንዴ ወጥቷል። መቅጠም ነው። እዛ ድራሹን አጥፍቼው ነው። እኔ ቀልድ አላውቅም ታውቃላችሁ። ሊቨርፑል አቸውቷል። ሁሌ ሊቨርፑል ከኒውካስትል ሲጫወቱ ሁሌ እስከ 98ኛ ደቂቃ ድረስ ማየት አለብን። ምን አይነት ፔናልቲ ነው 90 ዲግሪ ላይ ቀረቀረላቸው? ማን ፔናልቲውን ቁጫ አንድ አይነት ቦታ ነው የሚመጣው ሶቦዝ ላይ። እኔ ዛሬ ቀየረው እያልኩኝ ነበር። ይሄ ሰውዬ ምን አይነት ፔናልቲ ነው? ገብቷላ። ጋክፖ አሪፍ ጎል ነበር ያገባላችሁ። ኒውካስትል ያሁላ ተጫዋች ተወስዶበት ያሁላ ጊማሬሽን ምናምን ወስደንበት እኛ እንኳን ማለት በዚህ ልክ መጫወቱ በጣም ያበደ። አንድ ከዚህ ጨዋታ የታዘብኩት ነገር ምን እንደሆነ ታውቃላችሁ? ሊቨርፑልም ከኒውካስትል አይለይም። ማን የሚያስገባቸው ተጫዋቾች ተቀይሩ። ማን ኢራዮላ በጣም የሚያሳዝን አሰልጣኝ ነው። ምንድነው ስኳድ ምንም ነገር የለው እንዴ? ኤንጎማና ሰጥቶ ስሙንም አላውቀው ሰውዬ ምናምን ይሁን ምንድነው እየተፈጠረባችሁ ያለው? እግዚአብሔርን አልገባኝም። ከዛ እዚህ ጋር የሆነ ጸጉራም ልጅ
ማን ሊቨርፑል ማለት ነው ምንም አይነት ስኳድ የሚባል ነገር የለውም ከነጭራሹ ገብታችኋላ። ቶፕ 4 ከጨረሳችሁ አሰልጣኛችሁን በጣም ማድነቅ አለባችሁ ገብታችኋላ። ወይ ደግሞ እንደ ቶተንሃም ጃንዋሪ ላይ ዝም ብለ 10 ምናምን ተጫዋች ሰብስብ ያገኘውን ሰው አስፈርም፣ አለበለዚያ አትሆኑም እናንተ እግዚአብሔርን ምላችሁ። በርስ በጣም የሚያስጠላ ጨዋታ ተጫውተና እሱ ተቀይሮ የሆነ የማይታወቅ ልጅ ነው የሚገባው ገብቷላ። አንድ ኢንፍሉዌንስ ማድረግ የሚችል ሰው አይገባም። ፍሪምፖንግ ቢጎዳ ማንም ይገባው ማን የመጨረሻ የማይረባው ቅያሪ ምን እንደሆነ ታውቃለህ? አርኖልድን ሸጠ ፍሪምፖንግን ማምጣት ከዛ ክርኬጅ በሮበርሰን ክርኬጅ። አረ በስማ ማን ሌፍት ዊንግ ያስፈልጋችኋል፣ ራይት ዊንግ ያስፈልጋችኋል፣ ብዙ ነገር ነው የሚያስፈልጋችሁ። አረ ግራቨንበርች ሁለት ተመሳሳይ ጎል እንዴ ሂደህ እንዴት ነው እንዴ? አረ የመጀመሪያው ጎል ሁለተኛው አረ ተቃጥዬ አረ ይሄን ነጥብ ማለት በጣም እድለኛ ስለሆነ ነው ይሄን ነጥብ ይዘን ይወጣን። በጣም ነው ያዘንኩት። በስማ አረ ግራቨንበርች መጥፎ ውጤት አይደለም እድለኞች ነን ይሄን ነጥብ ይዘን ስለወጣን። ማንንም መጥቶ ኮሜንት ላይ እንዳታለቃቀስብኝ ማንንም። ይሄ ሁል ሲቲ አይደለም ልምድ ያለው ቡድን ነው እየገጠመን ያለ ነው እንዴ። በስህተት 2 ጎል ገባብን እንጂ አሪፍ ጋክፖ ምንድነህ? በእናትህ ማንንም እንዳታለቃቀስብኝ ኮሜንት ላይ መጣ። በእናትህ ገና የመጀመሪያ ጨዋታ ነው ታያለ። እኛና አርሰናል ተፎካክረን ነው የምንቀጥለው። ታያለ። ፕሪሚየር ሊጉ እንደምታስቡት አይደለም ይላችሁ። ለሁላችሁም ከባድ ነው፣ ለአርሰናል ብቻ ነው ቀላል። ሊቨርፑል 2 ኒውካስል 2 ለኒውካስል ያን ሁላ ተጫዋች ሽጦ ለአመታት ሲገለገሉባቸው የነበሩት ጠምረቶች ቶናሊና ብሩኖ ጊማሬሽን አቶ ከሊቨርፑል ጋር በዚህ ልክ ትንቅንቅ ውስጥ መግባቱ ራሱ በጣም የሚደነቅ ነው። ሉዊስ ሆል ያቺን የመጨረሻ ስህተት ባይሰራና ፔናልቲ ባይገኝ ጨዋታው እንግዲህ በ2-1 በኒውካስል አሸናፊነት ሊጠናቀቅ ይችል ነበር። ሊቨርፑል ቤት አሁንም ትልቅ ችግር አለ። ጄሬሚ ጃክዌት እጅግ በጣም ነበር ሳየው የነበረው አያስተማምንም። ጆ ዊሎክ ስቃዩን ያበለው ልጁ። ቶፕ 6 ተብሎ እንግዲህ ያሸነፉት አርሰናልና ሲቲ ናቸው። እስካሁን እንግዲህ አንድ ይቀራል ሃንግባን ነገ ቼልሲውን እናያለን። ደግሞ እሁድ የተረፈች ቀን ብለናታል። ምንድነው ዝም ብለው የሚተርፉት? ሲቲም ተረፈ ሊቨርፑልም ተረፈ። ባለቀ ደቂቃ ሊቨርፑል ጭራሽ ፔናልቲ ነው የተረፈው። አንዶኒ ራዮላ ይመቸኛል ነው ቦርንማውዝ ያለ ማለት ነው። ሊቨርፑልን ግን መደገፍ ይከብደኛል። ይቅና ነው የሆነ ጥሩ አሰልጣኝ እንደምትሆን ተስፋ አደርጋለሁ። ካሪየር ምናምን ነገር አሪፍ እንደሚሆን ተስፋ አደርጋለሁ። ግን አሮን ነው ሊቨርፑል ሊከብድ ይችላል። ከትንሽ ቡድን ስትመጡ ወደ ትልቅ ቡድን ለምንድን ነው የሚከብዳችሁ? አላቅም። ኤንዞ ማሬስካም ከባድ ፈተና ነው የሚደርስብህ፣ ትወጣዋለህ ማለት ነው። ፕሪሚየር ሊጉ ላይ እስካሁን አስተማማኝ ቡድን አርሰናል ብቻ ነው ያለው። ተገለበጠች እንበለዋለን። መጀመሪያም አንዴ ለናፈቀን ፕሪሚየር ሊግ የሚገርም ጌም ምንም አቻ ብንወጣ ዛሬም የኒውካስልና የሊቨርፑል እንደቀጠለ ነው። ከምሬን ነው የምላችሁ፣ ደስ ብሎኛል ጨዋታው። እኔ እዚህ ጋር ደስ ያለኝ ማለት ነው አቻ እንኳንም ወጣን ያልኩት፣ ምክንያቱም አሁንም ግልጽ ክፍተት። አረ እንዴት ነው የሚሰሙን? ተፈጥሯዊ 6 ቁጥር ያስፈልገዋል አንዶኒ ኢራኦላ። እሱስ ምን አለ ደግሞ 3 አጥቂ ከሚጠይቅ 1 6 ቁጥር። አረ በእግዚአብሔር ስም ይሄ እኮ ነው ችግራችን እንጂ ማለት ነው ጨዋታው ያን ያህል በቃ እውነት አርኪ ነበር። እግዚአብሔር መጥፎ እግር ኳስ ነው የተመለከትነው ማለት አንችልም። ዛሬ ሊቨርፑል ጥሩ ይንቀሳቀሳል፣ ግን ክፍተቶቹ በአንዴ ነው የሚቆረጠው፣ ካውንተር በአንዴ ነው የሚደርሱት ኳስ ከተነጠቀ ማለት ነው። እናም እጅግ በጣም ብዙ መስተካከል ያለባቸው ነገሮች አሉ ፋሚሊ። በተረፈ ማለት ነው ጥሩ እንቅስቃሴ ያየሁባቸው ሉዊስ ኮማስ፣ ቪክተር ሙኜዝ ማለት ነው። ሙኜዝ ቃላት የለኝም ላንቺ። ኮዲ ጋክፖ ዛሬ እንግዲህ አኩርቶናል ማለት ነው። የሚገርም ሹት ነበር እንግዲህ ያስቆጠረው ማለት ነው። አንዳንዴ እንዲነቃ ድንገት በል እንጂ አረ በስማም። ለማንኛውም በዛሬ ጨዋታ ምንም ፔናልቲውን ያስቆጥር እንጂ ዶሚኒክ ሰቦዝ ላይ እንደጠበቅኩት አልሆነልኝም። ኢቭን ከሱ ፊት ለፊት የተነጠቅነው ኳስ ነው ጎል የተቆጠረብን። እኔ ተከትሎ ያስጥለዋል ብዬ የሃይ ስፒድ ለነገሩ አልተቸውም። አመት ሙሉ ያኔ ተሸክመው ሰቦዝ ላይንን ለመናገር አፍ የለኝም እኮ እግዚአብሔር ነው የምላችሁ። ግን እሱም ትንሽ ዛሬ እንትን አላለኝም። ለማንኛውም ግን ክለባችን ሊቨርፑል እግዚአብሔር ነው የምላችሁ 6 ቁጥር ማያስፈርም ከሆነ አሁንም መቃጠላችን አይቀርም። የፈለገ ነገር አጥቂ ብንደረድር አረ ይታያችሁ። ጆንስን ሽጣችኋል አይደል? አረ አስፈርሙልን። አረ ለማንኛውም ማለት ነው ፋሚሊ ቆንጆ ጌም ነው ያየነው። የሚገርም ፉክክር ነው የተመለከተው። በኒውካስል በኩል ኢላንጋ መጨረሻ ላይ ግን ለማንኛውም ማለት ነው ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር የተመለከተው። ይመቻችሁ። መለስ ይሆናል። እልም ያለ ሌባ ዳኛ ማለት ነው። እልም ያለ 95ኛው ደቂቃ አለፈ አይደል? ለምሮ ማትነፉ ገና አታሽ ነው አይደል ጨዋታው የነበረው። ለምሮ ማትነፉ ሲጀመር 5 ደቂቃ የተጨመረበት ምክንያት የሞተውን ደቂቃ ተይዞና እኔ ሞተ ደቂቃ አለ ከዛ በኋላ
ለምን ማትነፉ? ሊዩሶል ልናመጣ ነበር በቃ ትተናል። 1 ነጥብ ሰጣቸው። አሁን እነዚህ በቃ 1 ነጥብ ካገኙ በቃ ዘላለማቸውን በቃ ሲጨፍሩ ነው የሚሉ። 1 ነጥብ በላይማ ምን ይሰራላቸዋል? አምናም 1 ነጥብ ሲያገኙ ነው ሲጨፍሩ የነበሩ። ምንድነው የሰራው ሊዩሶል በእናትህ ባለቀ ደቂቃ። ለማንኛውም ግን ኒውካስትል የመጨረሻ አጭበርባሪ ሌባ ቲም ነው። አይዛክን በ130 ሽቶ እሱ ኤላንጋንና ዊሳን በ110 ጭራሽ 20 ሚሊዮን መልሳለሁ ማለት ነው። ከዛ ደግሞ ጭራሽ አያጫውቱትም እንዲጫወት አያደርጉትም ራሳቸው ኒውካስትሎች። አይዛክ ጭራሽ 130 ሚሊዮን እንደማይገባው እየተመለከትን ነው። ጉዳት ይነሳ ምን ይፈጠር ጭራሽ 130 ሚሊዮን ተከፍሎበት ኳስ መምታት ካልቻልክ የመጨረሻ አዛሉ። 130 ሚሊዮን ፓውንድ በጣም ብዙ ነው። ኤላንጋንና ዊሳን ገዝተህ ዛሬ እንዴት እንዳሰቃዩ ተመልክተሃል። እነሱን ገዝተህ መልሱላለ ማለት ነው። ለማንኛውም በዚህ አጫወት ማለት ነው የትም ነው የማትደርሰው። ያገኘው ሁላ ነው የሚገልበ። እኔ ደግሞ በጣም ነው የምፈልገው እንደዚህ አይነቱን አጫወት። እኔ በቃ እንደዚህ ሆነ እንዳገኝ ነው የምፈልገው። ቦርንሞዝ ትንሽ ጠጠር ያለ ነገር ነበረው 4:00 ሲያልቅ ያው እኛም ከፈታ አድርገን እንጫወትለት ብለን ነበር። 2:00 ላይ በተመሳሳይ ይሆነና ሊቨርፑል ሆነ ግን እንደዚህ ይጫወታለሁ ካልክ በቃ ብሩኖ ፈርናንዴስ 7 አሲስት ያደርጋል። ብራያን ቤሙ 8 ጎል ምናምን ዝም ብሎ እንደዚህ አይነት ቅውጥ ያለ ጨዋታ ነው የሚጫወትብህ ማለት ነው። ምንም ነው ማታመጣው። ምንም ጊዜ ይፈልጋል ይሄ ቲም። 1 ነጥብ አግኝታችኋል። እንኳን ደስ አላችሁ። ቢያንስ ለ5 ወር ምናምን ተጠቀሙባት። እቺን ቆጥባችሁ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ሴንት ጄምስ ፓርክ ላይ ሄዶ እንግዲህ ሊቨርፑል ነጥብ ተጋርቶ ተመልሷል ማለት ነው። ያራዳ ልጆች ባለቀ ሰዓት ቪክቶር ሙኑዝ ባስገኛት ፔናልቲ ማለት ነው ሰቦዝ ላይ እጅግ በጣም አስደናቂ የፍጹም ቅጣት ምት አስቆጥሮ ማለት ነው ያራዳ ልጆች 2-1 በሆነ ውጤት ተጠናቋል ማለት ነው። ይሄ ግን የአንዶሪ ኢራኦላ ቡድን ማለት ነው ያራዳ ልጆች በሚያስገርም ሁኔታ ከ4 ያላነሱ ተጫዋቾች ያስፈልጉታል። በቀኝም ሆነ በግራ የሚገኙት ፉልባኮች በዛሬው ጨዋታ ሜዳ ውስጥ ያሉ ሁሉ አይመስሉም ነበር፣ በስህተት የታጀቡ ነበሩ ማለት ነው። ፊት ለፊት ላይ እንደዚሁ ማለት ነው እንግዲህ ሳላህ ሊተካ የሚችል ተጫዋች እስካሁን ድረስ አልተገኘም ማለት ነውና ስለዚህ ዝውውሩ ሳያልቅ በፊት ተጫዋቾች ማግኘት አለበት ሊቨርፑል በዋንጫው ፉክክር ውስጥ መቆየት ከፈለገ ማለት ነው። እንደኔ ሐሳብ እስቲ እናንተን ሐሳብ አስተያየት ሼር ኮፒ ሊንክ እያደረጋችሁ ኮሜንት ላይ አስቀምጡ። ሐሳብ አስተያየት እናንተ ነው። ይመቻችሁ። ባይ ዘ ዌይ የመክፈቻ ጨዋታውን አቻ መውጣታችን ምንም የሚቀይረው ነገር የለም። we still gonna be the Premier League champions by the way። አንዶኒ ኢራኦላ የመጀመሪያው አይደለም፣ ከዚህም በፊት የተደረገ ነገር ነው። አዲስ ማናጀር መጥቶ ፕሪሚየር ሊግ ዋንጫ ሲያነሳ ብርቅ አይሆንብህም። አሳይቻለሁ ከዚህ ቀደምም ማለት ነው። ስለዚህ አንዶኒ ኢራኦላ ምርጥ የሆነ ማናጀር ማለት ነው። ይህንን የ26 27 ፕሪሚየር ሊግ ታይትል 21ኛችንን ፕሪሚየር ሊግ ታይትላችንን ያመጣዋል ማለት ነው። ዳንፊልድ ምን አለ በለኝ። ተቀልዳለን። ምን አይነት ፐርፎርማንስን ያሳያችሁን? አቻ መውጣታቸውን ነው እናንተ እያያችሁ ያላችሁት። ግን ኢንዲቪጁዋሊ ምን አይነት ፐርፎርማንስ ሺት ብለህ ስታጥላላ የነበርከው ፍሪፖንግ ማለት ነው አሪፍ ነገር ነው ያሳየን። ከዛ የሎ ካርድ ውጭ ትንሽ ቅር ያለ ሚሎስ ኬርኬዝ ላይ ነው። እሷም ቢሆን ትንሽ ነው፣ ትንሽ ብቻ ማለት ነው። በአብዛኛው ሁሉም አኩርተውኛል፣ ሁሉም ማለት ነው። ቦክስ ኦፊስ የሆነ ጨዋታ ጋይስ፣ እንደዚህ አይነት ጨዋታ አይታችሁ ይህንን ቪዲዮ ደብል ታፕ እያደረጋችሁ በደንብ ኮፒ ሊንክ አታረጉትም ወይ? በደንብ ላይክ አይገጨውም ወይ? ያንሷል ይሄ ጨዋታ። ምን አይነት አእምሮት የሚያወጣ ጨዋታ ነው የተመለከትነው። ኢንድ ቱ ኢንድ በፈጣሪ ስም ሊቨርፑል የሚገባቸውን ነጥብ በመጨረሻው በሽርፍራፊው ሰከንድ በዶሚኒክ ሶቦዝ ላይ የፍጹም ቅጣት ምት ጎል እንግዲህ 2-2 አቻ ተለያይተው ከኒውካስል ጋር 1 ነጥብ ይዘው መውጣት ችለዋል። ይሄንን ጨዋታ ያልተመለከተ የእግር ኳስ አፍቃሪ ካለ በቃ የህሊና ጸሎት የሚያስፈልገው በዚህ ሰዓት ነው። ምን አይነት አስደናቂ ፉክክር ነው የተመለከትነው። የፕሪሚየር ሊጉ ከተጀመረ ጀምሮ ይሄንን ጨዋታ የመሰለ ምርጥ ጨዋታ እኔ በግሌ አልተመለከትኩም ካዩዋቸው ጨዋታዎች ማለት ነው። ለማንኛውም ሊቨርፑል ወደ ሴንት ጄምስ ፓርክ አምርቶ ከባድ ፈተና ተጋርጦበት እንግዲህ 2 ከመመራት ተነስቶ 2 አቻ በመሆን በኮዲ ጋክፖና በዶሚኒክ ሶቦዝ ላይ 2 ጎሎች ታግዞ 2-1 መውጣት ችሏል። በዚህ ጨዋታ ላይ ኤላንጋ የመክፈቻውን ጎል በጊዜ ነበር ሊቨርፑል መረብ ላይ ያስቆጠረው። ከዛ በኋላ ሊቨርፑሎች አቻ ሆኑ። ነገር ግን በደቂቃዎች ልዩነት ደግሞ መልሰው ኒውካስሎች ጨዋታውን 2-1 ማድረግ ችሎ ነበር። የኋላ ግን ሊቨርፑል ባለቀ ሰዓት ሉዊስ ሆል በሰራው ጥፋት እንግዲህ በተገኘው ፍጹም ቅጣት ምት ዶሚኒክ ሶቦዝ ላይ ያስቆጠረው 2-1 ወጥቷል። በዚህ ጨዋታ ላይ በሊቨርፑል በኩል ጋክፖ ጥሩ ተንቀሳቅሷል። ፍሪምፖንግም እንደዛው። ነገር ግን ከኦሳሱና ያስፈረሙት ቪክተር ሙኖዝ በጣም ምርጥ የሚባል እንቅስቃሴን ተቀይሮ ገብቶ ማድረግ ችሏል። ለማንኛውም የሊቨርፑልና የኒውካስልን ምርጥ ጨዋታ እንዴት አገኛችሁት? የእናንተስ የጨዋታው ኮከብ ማን ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። በቀጣይ በሌሎች ተጨማሪ ቪዲዮዎች እንገናኛለን። የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሀፍ ስኳዱን የቸበቸበው ኒውካስትል ይኸው ከሊቨርፑል ጋር አቻወጥ እድሜ እንደው ያቺ ፔናልቲ ባትኖር ዊን ነበር። ኒውካስትል በቃ የሊቨርፑል ዳዲው ነው ቀረ። ዘንድሮ መነረት እንደው ሊቨርፑል እኔ ሊቨርፑል ደጋፊዎች is going to be a long season በጣም
ከዩናይትድና ከቶትናም ፋንስ ጋር አንድ ላይ ማለት ነው ዝም ብላችሁ ስታለቅሱ ነው የሚታይ። ምንድነው የሚሰሩት? እኔ የምር ኒውካስትል እኮ ግማ ማለት አስቡት፣ ሁለቱ ቋሚ ሚድፊልዱን ቶናሊንና ጉማሬሽን ሽጦ የሚገርም ኳስ ነው የተጫወቱት። የሚገርም በጣም እንደውም ብዙ ቻንስ መጠቀም ነበረባቸው፣ ቻንሳቸውን ስላልተጠቀሙ ነው እንጂ። አቤት ዊሳ እንዴት ነው የሚችለው! በቃ ብሬንፎርድ የነበረው ዊሳ ይሄ ነው። ፍሪምፖንግ ያሾፋል። ጋክፖ አሪፍ ሲሆን አሪፍ ይሆናል፣ ሺት ሲሆን ደግሞ በዛው ልክ ነው። ሌሎቹም እንደዛ። እኔ ሊቨርፑል ፋንስ ራሳችሁን በደንብ አዘጋጁ። በዚሁ የሚቀጥል ከሆነ ሊቨርፑል በጣም ከባድ ነው። ኒውካስትል ሜቢ በሜዳው ነው በጣም ደጋፊው የኒውካስትል ደጋፊ ኦብቪየስሊ ግልጽ ነው። በጣም አሪፍ ነው እንትናቸው አትሞስፌራቸው እና በጣም ያበደን አይ ነው። አይዛክ ኳስ በነካና በተሳሳተ ቁጥር የሚጮሁት ጩኸት፣ አይዛክ ኳስ ሲስት የሚጮሁት ጩኸት የሚገርም ደጋፊ ነው ያላቸው በኒውካስትል ሜዳ ነው። ግን ሊቨርፑል 3 ነጥብ ይዞ መውጣት ነበረበት። ገና ካሁኑ እንደዚህ አይነት ጌሞች ላይ ድሮፕ ማድረግ ከጀመረ ፖይንቶች እንዴት ነው ኮምፒት የሚያደርገው? አስቡት እስኪ። ኤኒዌይስ እስቲ አብረን የምናየው ይሆናል። ግን it's gonna be a long season እኔ ነግሬያቸዋለሁ።